ሰዎች ቤሪያ የምትባል አንዲት ከተማ ነበረችና የቤሪያ ሰዎች ልበሰፊዎች ነበሩ። የእግዚአብሔር ቃል ምን ይላል ብለው የሚመረምሩ ነበሩ። ስለ እግዚአብሔር ቃል ፍቅርም ክብርም ያላችሁ ሰዎች ራሳችሁም ኑና አብረን እንወያይ፣ ሌሎችም ይመጡ ዘንድ ጋብ መዳን በእግዚአብሔር ጸጋ የሚለውን የሚቃወም ነው ማለት ነው። ለዚህ ነው እንግዲህ ከልዩ ወንጌል የሚሰብክ ፓስተር፣ ልዩ ወንጌል የሚሰብክ ነቢይ፣ ቄስ፣ ሸሆችን የምናስገባቸው ምንም አይነት የተቀባ የተለቀ እርጉማን ናቸው ብሎ ይናገራል። አያችሁ፣ የእግዚአብሔር የጸጋ ወንጌል እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ነው የሚለው። የእግዚአብሔር የጸጋ ወንጌል